እንግሊዝኛ ቀላል ነው አታወሳስቡት so እንግሊዝኛ ቀላል ነው ስትሉ English is easy ትላላችሁ ነገር ግን easy ሚል ቃል ስላወቃችሁ ብቻ እንግሊዝኛው ቀላል ነው ማለት አይደለም easy ቢለው ቃል አለ ease ማለት ቀለል ሲል ወይ ደግሞ ምቾት ማለት ነው ለምሳሌ ችግሩ በቀላሉ ፈታው ስትሉ ለምትሉት so he solved the problem with ease ነው የምትሉት with ease so በቀላሉ ሚል ቃል ይወክላችኋል ማለት ነው so ይሄኛው ካወቃችሁ ሌላ ቃል እዚህ ጋር ያለችው አትና this ሚል ቃል አለ this ማለት አፍራሽ ወይ ደግሞ not ማለት ነው ስለዚህ easy ያልኳችሁ ቃልና this ያለችው ቃል አንድ ላይ አምጡትና this is ሚለው ቃል አለ አንድ ላይ ሲነበብ ግን ምን ይሆናል disease all right so disease ማለት ደግሞ ያው this አፍራሽ እንዳልኳችሁ is ደግሞ ምቾት ነው ከምቾት ወጣ ስትሉ ትታመማላችሁ በሽታ ቢል ቃል ይሰራል so እንግሊዝኛ እንደዚህ ነው የምትማሩት የት ማራኪ English Mexico branch ፀሐዬ ዮሐንስ ምን አለ ብሌኔ ብሌኔ የማይሽ እንዳይኔ የማይሽ እንዳይኔ ስለዚህ ለእናንተ ላይክ የምትሳሱለት ሰው መቼስ ይኖራል አይደለ በጣም የምትወዱት የምትሳሱለት እንዳይናችሁ ብሌን ያንን ሰው ለመግለጽ ምን አይነት ኤክስፕሬሽን ተጠቀማላችሁ the apple of my eye የሚለው ተጠቀማላችሁ ማለት ነው ለምሳሌ እናቴ በጣም እንዳይኔ መሳሳላት ውዷ እናቴ ነች ብዬ መናገር ብፈልግ ምን ላለው my mother is the apple of my eye ብዬ እናገራለሁ ማለት ነው ምን አልኩኝ my mother is the apple of my eye so ሚስቴንም ለመግለጽ ምን ላለው my wife is the apple of my eye ብዬ ተጠቀማለሁ ማለት ነው ተግባባናል oh look who it is my husband the apple of my eye you're the apple of my eye honey so ስለዚህ ኮሜንት ላይ የገባችሁ my ከዛ ያይናችሁ ብሌን የሆነ ሰው በጣም የምትወዱት ሰው ታስገቡና ስሙ ሊሆን ይችላል my brother ሊሆን ይችላል my sister ሊሆን ይችላል እሺ ብቻ የፈለጋችሁ ሰው ያስገባችሁ the apple of my eye ትላላችሁ ማለት ነው right so ለመጨረሻ ጊዜ ማራኪ መገናኛ ብራንች is the apple of my eye so መገናኛ ብራንች ላይ ያለው ማራኪ እንዳይኔ ብሌን ነው መሳሳላት እያልኩ ነው ማለት ነው so until next time it's me Abeni with Maraki tips ሰዓት ይዛችሁ ሰዓታችሁ ማይሰራ ሰዎች ስለ ሰዓት ነው ዛሬ የምናወራ listen በፍጥነት የምትመልሱልኝ እሁድ on Sundays oh I go golfing on Sundays do you eat it on Sundays አለፍ እያለ ወይ ደግሞ አንድ ቀን አልፎ አንድ ቀን every other day like every other day well I think that furnace is lit only every other day አናቱ ላይ on the dot I'm gonna be here 10 o'clock on the dot Mark or she'll go ለጊዜው for the time being just for the time being የመጨረሻው ለዛሬ ይበቃናል ተጨማሪ let's call it a day በመጨረሻ እሁድ የምታደርጉት ነገር on Sundays ብላችሁ comment section ላይ practice ታደርጉ እኔ መጥቼ ፊድባክ ሰጣችኋለሁ ዛሬ ተቆንጥታችሁ ያደጋችሁ ሰዎች ቤተሰቦቻችሁን አመስግኑ ምናወራው ስለ አስተዳደግ ነው አስተዳደግ በእንግሊዝኛ ምን ይባላል so አስተዳደግ ስትሉ ከዚህ ወደ ላይ ትሄዱና ላይ up ይባላል ማንሳት bring ይባላል ስለዚህ ከታች ወደ ላይ ስለሚያነሷችሁ up bringing ይባላል ማለት ነው አዲስ አበባ ነው ያደግኩት አዳማ ነው ያደግኩት መቀለ ነው ያደግኩት ብላችሁ ስታወር ደግሞ I grew up ሚል ቃል ነው የምትጠቀሙት grow up አይደለም grew up already አድጋችኋላ ስለዚህ I grew up in ብላችሁ ያደጋችሁበት ቦታ ታስገባላችሁ I grew up in America I grew up in London ጥሩ አስተዳደግ ከነበራችሁ I had a good upbringing ትላላችሁ I had a good upbringing ነገር ግን ቁንጥጫ ከነበረው ደግሞ I had a strict upbringing ትላላችሁ ማለት I had a very strict upbringing I've had a strict upbringing my strict በጣም በዲሲፕሊን እና በጣም በኃይለኛ በታታሪነት ያደጋችሁ ሰዎች ደግሞ እንደኔ ሆናችሁ Spartan upbringing ይባላል ማለት ነው ለምሳሌ እዚህ ያለው 300 የሚል ፊልም ካያችሁት ልጆቻቸው ሲያድጉ በጣም ቆፍጠን ብለው በጥንካሬ እንዲያድጉ ነው የሚደረጉት እንደዚህ አይነት አስተዳደግ Spartan upbringing ይባላል ማለት ነው ስለዚህ የእናንተ አስተዳደግ Spartan upbringing strict upbringing ወይስ good upbringing የትኛው እንደነበር comment section አስቀምጡልኝ follow for more Epinon in the house Hey girl how are you what's up I'm good why are you so energetic today so ያበደ ፋት ኮፊ ጠጥቼ ነው የመጣሁት ምን ኮፊ ያበደ ፋት ኮፊ ጠጥቼ ነው የመጣሁት ወፍራም ቀጭን okay so ለቡና we don't say hot coffee
ለሰው ነው ፋት የምንለው። ኦኬ ሶ ቡና ስትጠጪ ኤነርጄቲክ ትሆኛለሽ። ከዛ ምን የሆነ ስሜት ነው የሚሰማሽ? ምን እንደሆነሽ ይሰማሻል? strong right? so in English strong coffee ነው የምንለው እንጂ we don't say fat coffee. Okay, so I had strong coffee. No, that's nice. What have you been? So የጓደኛዬ የልደት ፓርቲ ነበረ. So we make a party. You make the party? መርሴ ፓርቲውን ፈጥረሽው ነው? አብረን ነው ኦርጋናይዝ ያደረግነው ለማለት ነው። ኦኬ ሶ እሺ በኢትዮጵያ ድንኳን ይጣላል አይደል? የሆነ ፓርቲ የሆነ ዝግጅት ሲኖር ድንኳን ይጣላል። ሶ መጣል ምንድን ነው? ድሮፕ። እሺ ወርውሮ መጣል ምንድን ነው? throw right? so ለፓርቲ throw ነው የምንለው እንጂ make አንልም። we throw a party, we don't make a party. Okay, so we throw a party. ግን መቼ ነው ፓርቲውን throw ያደረጋችሁት? ትንሽ ቆይቷል። ስለዛ የthrow past ነው የምንጠቀመው ማለት ነው። we threw a party ማለት ነው። that's nice. so it was good በጣም አሪፍ ነበረ። ከዛ we asked her to ask a wish. she asked a wish? What do you mean by that? ask a wish ይሄ ካንድል ምናምን አድርገው ከዛ በኋላ ask a wish. okay, you mean make a wish. አሁን ሹቲንግ ስታር ልፍ ሲል ምናምን ትመኛለሽ? so what do you say? we make a wish. That's it. Okay, so it's in the past. So she made a wish. She made a wish past. Yeah. ዛሬ ልማር ነው የመጣሁት መሰለኝ አንቺ ጋር ድሮም ያስተማሪ ጓደኛ መሆን። anyways እሷ she made a wish ወጣሁኝ። so like ቶሎ መምጣት ስለነበረብኝ I had like fast shower. ምን shower? fast shower. ቶሎ ታጥቤ ወጣሁኝ። fast shower. You mean a quick shower? Okay, so I had a quick shower. Anyways, thank you for the lesson. ዛሬ በጣም ብዙ ነገር ነው ያስተማርሽኝ. So I have to go. አሁን መሄድ አለብኝ። Before that ግን የነገርሽኝ free talk ምናምን ሴሽን right? Yeah, አለ free talk አለ every day. እንደውም አንቺ ሜክሲኮ የምትሰሪው ቅርብሽ ነው መምጣት ትችያለሽ። free talk every day አለ። ተማሪ እንኳን ባትሆኚ ሬጂስተር ሳታደርጊ ለአንድ ወር ያህል በነፃ መተሽ free talk join ማድረግ ትችያለሽ። Okay, that's really good. ስለዚህ በቃ next time እንገናኛለን. I gotta go. But it is raining. It's a strong rain. The rain is what? The rain is strong. Okay, you see? አሁን እዚህ ጋር ቦታ ተቀያየረ። Strong rain ሳይሆን heavy rain. Fast learner. I got you. Anyways, adios, Jeremy. Thank you for the lesson. I'll see you. See you around. የቸገረው እርጉዝ ያገባል፣ በጣም የጨነቀው እመጫት ይባላል። እናንተ በጣም የምትፈልጉት ምንድን ነው? የሆነ ነገር በጣም ስንፈልግ ምን እንጠቀማለን? desperate ሚል እንጠቀማለን። desperate for. I am desperate for money at this moment. I am desperate for money at this moment. በዚህ ሰዓት ገንዘብ በጣም ያስፈልገኛል። I am desperate for money. She is desperate for attention. ትኩረት በጣም ትፈልጋለች። She is desperate for attention. Are you really that desperate for attention? He is desperate for fame. ወይንም ደግሞ he's desperate to be famous. ዝነኛ ታዋቂ መሆን በጣም ይፈልጋል። Desperate for fame and recognition. እናንተስ what are you desperate for? ምንድነው በጣም የምትፈልጉት ነገር? ኮሜንት ሴክሽን ላይ አስቀምጡልኝ። This is Mr. John from Maraki English Piazza branch. See you next time guys. Every dawn in the house, Maraki English tips of easy are easy.